አባቱ ያስረጅላል። አባቱ ስለማወቅ ስላለበት ነው ያሳወቅሽው። ሌላ ከሱ ምንም ነገር አትፈልጊ። አባትነት ብቻ ነው ፈልጊ። ጥሩ፣ እንደዛ ከሆነ ጥሩ ነው። ስለዚህ ይረጋጋጣል። መጠየቅ ያለበት እሱ ነው። እሺ፣ አንቺ በእንደዚህ አይነት አግባብ እኔ ልጠይቅሻለሁ። እንደው ቡዜ እውነቴ ነው የምልሽ፣ እኩዮችሽን በሚውሉበት ቦታ ዋይ፣ የምሬ ነው የምልሽ ዋይ። ከነዚህ ህፃናቶች ጋር ምን ትሰሪያለሽ? ምን ትሰሪያለሽ? ልጅ ተፈጠረ አልተፈጠረም ደግሞ የእሱ መሆኑን አለመሆኑን መች እርግጠኛ ሆነ? እንዲህ ነችና አንቺ ትልቅ ሰው ነሽ እኮ አንቺ ከየተንቢ ታንሻለሽ እንዴ? ካጎትሽ ልጅ አንቺ ከነፃነት ታንሻለሽ እንዴ? ትልቅ ሰው እኮ ነሽ። በዛ ላይ 3 ልጆች እናት። እንደው አንቺ እኩዮችሽ በሚውሉበት ዋይ፣ የምሬ ነው የምልሽ፣ እኩዮችሽ በሚውሉበት ዋይ። አትስሪ አይደለም ስሪ፣ አትለወጪ አይደለም ተለወጪ። እንደ ሰው ሰርቶ እንደሚያገኝ ሰርተሽ አገኝ። ግን በእንደዚህ አይነት ንግግር ስለሚያስጠላብሽ እኩዮችሽ በሚውሉበት ቦታ ዋይ። ከዚህ በፊት ከኤልዱ ጋር ትሰሪ ነበር፣ ከእሷ ጋር ስሪ። ሲቀጥል ደግሞ ጓደኛ አለችሽ፣ ምርጥ ጓደኛ፣ የግሏ ስራ የምትሰራ፣ ከእሷ ጋር ስሪ። እንዴ ምን ነው ያሳፍራል እኮ እውነት። ንግግርሽ በጣም ያስጠላል። እንደው ሩታ አንቺ ደግሞ ማለት ነው አስሮ ነበር መግረፍ 40 እንዴ ምን ነው አንቺ ህይወትሽ ላይ እያስገባሽ የማንንም መጫወቻ ማንንም በቃ ሰው በመጥፎ እንዲረዳ እየተደረገብሽ ሰው በሌላ አረገዘች እንዲልሽ እስከሚልሽ ድረስ የሚደረገው ድርጊት አምነሽ ተቀብለሽ ማለት ነው እዚህ ጋር ቪዲዮ የምትሰሩ ደግሞ ቡዜ ናት መግቢያ የሰራችሁ ጋይስ በሩታ ቤት የሚለቀቅ ቪዲዮ። እኔ እኮ አሁን ምን ላደርግ እንዴት ብዬ ነው የምናገረው? ደህና አድርጋችሁ ሽት አድርጋችሁ ልትሳደቡ እንግዲህ ቡዜና ማን ነው መግቢያ ሰሩ? በማ ቤት ተለቀቀ? በሩታ ቤት። ሩታ መግቢያ ትሰራለች፣ በአብርሃም ቤት ይለቀቃል። የት እንሄድላችሁ? እውነት የት እንሄድላችሁ? ገደላችሁን እኮ ጨረሳችሁን። ምንም አልቀራችሁም። የምር ግን ቡዜ እኩዮችሽ በሚውልበት ቦታ ዋይ ነው የምልሽ። እኔ የምሬ ነው የምልሽ። ገንዘብ አላቂ ነው፣ አላፊ ነው። ምንም አይጠቅምሽም፣ ምንም አይሰራልሽም። ክብር የሚባል ነገር አለ። ሲቀጥል ደግሞ የሆነ ንግግራችሁ መጥፎ ንግግር የምትናገሩ ሰዎች እኮ የሆነ እድሜ ልካችሁ የምትወቀሱበት ነገር ስለሆነ ይቅርባችሁ። ሰላም ቤተሰብ እንዴት ናችሁ? ላይ ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለማንኛውም ውድ ቤተሰቦች እንግዲህ ዛሬም ቡዜ ተንገብግባ አቤት ስትናደድ አቤት ስትናገር፣ አንቺ ስኳር በሽታ ታገቢያለሽ። የምሬን ነው የምልሽ፣ ደም ግፊትና ስኳር በሽታ እንዳይዝሽ። ሩታ በአሁን ሰዓት ማለት ነው ረጋ ብላለች። እንደ በፊት እንደዚህ ተናዳ መናገር የለም፣ መበሳጨት የለም፣ ከሰው ጋር እንትን ማለት የለም፣ መጋጨት ማለት ነው። ጸጥ ብላ ረጋ ብላ ሰከን ብላ ማውራት ጀምራለች። ጎበዝ፣ ይህ ነው የሚያምርብሽ የኔ ውድ። እውነት ቡዜ ያስጣላብሽ። እንደው እኔ ሩታ እንደዚህ ስትናገር ከዚህ በፊት እኔ እንትን አልላትም ነበረ፣ ማለቴ ያስጠላባታል ብዬ አላስብም ነበረ። ለካ ሩታዬ ያስጠላብሽ ነበር ማለት ነው። እኔ ቡዜን ባየሁበት በጣም ነው የሚያስጠላው። አቤት እሺ ሩታ ትናገር፣ ህፃን ናት እሷ። ተዋት፣ እውነት ተዋት። በ20 እድሜዎች ቤት ያለች ልጅ ናት ቡዜ። እንደው ቡዜ አኡዝ ቢላ እውነት ያስጠላብሽ። እንደው ጋሽዬ ምን ሊሆን ይሄ ቪዲዮሽን ሲያየው ማለት ነው ንግግርሽን በተለይ እስኪ እንደ ታናሽሽ ማለት ነው ማነው ዳዊት ልክ እንደሱ ረጋ ብለሽ ሰከን ብለሽ ማግባባት ባለብሽ መንገድ ማግባባት፣ መጠየቅ ባለብሽ መንገድ መጠየቅ። ህይወቱን አትበጥብጪው፣ በቃ እየኖሩበት። ለምን ሰላም ሆነ ለምን እንደዚህ ሆነ አትበይ፣ አትበይ ምናምን እንዴ ፈጣሪ ያለ እንደ ወንድምሽ ወዶና ፈቅዶ ያረገዘውን ልጅ ታዲያ የት ታድርገው? አውጥታ ሆዷ ላይ አውጥታ ነቅላ አውጥታ ትወርውረው ወይስ የት ታድርገው እንዴ? እንደው እየተዋወቅን ተላለቅን አሉ። ግን ያስጠላል። የምሬ ነው የምልሽ። በጣም ነው የሚያስጠላብሽ። በጣም ነው የሚደብርብሽ። እና ትላንትና ሩታ ራሷ አርግዣለሁ ባለችበት ሄርሜላ እኔ በቃ ተወኝ ብላ ሄዳ ነበረ። መልሳ እንደምትመጣ ደግሞ እኔ እርግጠኛ ነበርኩኝ። ውድ ቤተሰቦች የምሬ ነው የምላቸው። እንደዚህ አይነት ሰዎች ከአብርሃም ህይወት አይወጡም፣ ንቅንቅ አይሉም። ምክንያቱም በቃ ተደጋፊ ናቸው። አሁን ተደጋፊ ናቸው ስላችሁ ሰው ትከሻ ላይ የምትኖሩ ከሆነ ሰው ላይ ተንጠልጥላችሁ የምትኖሩ ከሆነ እኮ የፈለገ ነገር ቢደረግባችሁ ብትባሉ እንኳን ንቅንቅ አትሉም። ምክንያቱም ጥቅም ታገኛላችሁ። አብርሃም ላይ ጥቅም ያገኛሉ። አሁን አዲስ ቻናል ከፍተው እኮ ነው የመጡት። አዲስ ቻናል ማለት ነው። እኛ በጎች አለን፣ ሄደን ሰብስክራይብ እናደርጋለን። ለምን ይሄ ይሆናል? ለምን ይሄ ታደርጋላችሁ? ውሸት ለምን እኛ ትዳር እንድንጠላ ለምን ታደርጉናላችሁ? ለምንድን ነው ትዳር አግብተን እንዳንኖር የምታደርጉን? መቼም አታገቡን፣ ቆማችሁ ነው የምትቀሩት። የምር እንደነሱ አይነት ሰዎች አሁን
በቃ ሪል መስሏቸው የምትከተሉ ሰዎች ማለት ነው ቆማችሁ ነው የምትቀሩ ነው የምላችሁ። ትዳር አትይዙም፣ አታገቡም። እኔ የለሁበትም ከእናንተ ጋር አልመደብም። እኔ ማለቴ ከአንዳንድ ሰዎች ጋር ማለት ነው አላችሁ አምናችሁ ተቀብላችሁ እልል ብላችሁ አሜን ብላችሁ ተቀብላችሁ የምትኖሩ ሰዎች የምትከተሏቸው ሰዎች እውነት ስለሚመስላችሁ በቃ እንደ አብርሃምና እንደ ሄርሜላ ፍቅር ቢይዘኝ ወይም ደግሞ ፍቅር ባፈቅር ነው ምናምን ልትሉ ትችላላችሁ። ድሮ እንደ አብርሃምና እንደ ሩታ የምትሉ ሰዎች ነበራችሁ አይደለም? አሁን ዛሬ ላይ ተገልብጣችሁ እንደ ሄርሜላና እንደ አብርሃም የምትሉ ሰዎች ልትኖሩ ትችላላችሁ። ግን ቆማችሁ ነው የምትቀሩት። አምናችሁ ተቀበሉ። የምሬ ነው የምላችሁ። ግን ለምንድን ነው ህዝቡ ትዳር እንዲጣላ የምታደርጉት? የምሬ ነው የምላችሁ። እንዴ ህዝብ ትዳር እንዲጠላ አታደርጉ። በተለይ የአረብ ሀገር ያሉ እህቶቻችን እውነት ይመስላቸውና እኮ ትዳር ይጠላሉ። ትዳር ላይ መግባት የማይፈልጉ ሊኖሩ ይችላሉ። እና እንትን አትበሉ፣ እንደዚህ አታደርጉ። እውነት በጣም ነው የሚደብረው። እና ይመለከተኝም ውድ ቤተሰቦቼን ለእናንተ ብዬ ነው። ግን ትዳር እንዳትጠሉ፣ አግቡ፣ ውለዱ። ጊዜያችሁ በደንብ አድርጋችሁ ተጠቀሙበት። እነሱ ጊዜያቸው እየተጠቀሙበት ነው። አግብተዋል፣ ወልደዋል፣ ሁለተኛ ሶስተኛም እያረገዙ ነው። ስለዚህ እናንተ ደግሞ የእነሱን ህይወት እያያችሁ በቃ ትዳር እንደዚህ ከሆነ በአፍንጫ ይውጣ ብላችሁ ልታስቡ ትችላላችሁ። ነገር ግን እውነታው ሌላ ነው። አዎ እውነታው ሌላ ነው። ሚዲያ ላይ ሁሉ ተቀምሞ የሚቀርብልሽ ተስተካክሎ የሆነ ተዘጋጅቶ ኤዲት ተደርጎ የሚቀርብልሽ ነገር እውነት ነው ማለት አይደለም። አይደለም። የምሬ ነው የምላቸው። ሄርሜላ ትላንትን አልፈልግም በቃ ብላ ሄዳ መልሳ ዛሬ መታ ያቺ ማናት ስሟ ማርቲናት ማናት የምትባለዋ ደግሞ አንቺ ጠላቶቹን የሚሉትን ነገር ሰምተሽ ለምን ትቀበያለሽ እያለቻት ነበረ። ምክንያቱም አሁን እዚህ ጋር እየተደረገ ያለው አዲስ ቻናል ነው የተከፈተው። ቢያንስ አዲስ ቻናል ከፍቶ ሲመጣ መንቃት አለባችሁ። የምር መንቃት አለባችሁ። እንዲህ ነው ለካ ቻናል ለማሳደግ ነው እንዴ? ሌላኛው ሰው ወደ ዩቱብ ለማምጣት ነው እንዴ? እኛ ላይ ሌላ ታሪክ እየተሰራብን ነው እንዴ ብላችሁ ማሰብ መቻል ማገናዘብ አለባችሁ ማለት ነው። እና ቡዜም ደግሞ ሰከንድ በይ። ሴት ልጅ በዚህ ልክ የሆነ ህዝቡ አንዴ ተበላሽተዋል እኮ ተበላሽተዋል። አልተበላሸም አይደለም። ሩታ በኔጌቲቭ መንገድ እንዲረዳት እያደረጋችሁ ሩታ ጥፋተኛ እንደሆነች በዳይ እንደሆነች አጥፊ እንደሆነች እያደረጋችሁ ነው ያላችሁት። እኔ ለምን እሷ መሺ ብላ እንደምትቀበል አላቅም። እውነት አላቅም። እኔ አደንቃታለሁ። ምክንያቱም ብዙዎቻችሁ በእሷ ተከሻ ላይ ተንጠልጥላችሁ ነው የምትኖሩት። እውነቴ ነው። በትዳሯ በልጇ በስንት ነገሯ ሀይጭ አስጠሊታ እንዴ! ሰው ራሱን ችሎ አይኖርም እንዴ? ራሱን ችሎ ቪዲዮ ያሰራም እንዴ? ታዋቂ እኮ ናችሁ፣ ሰብስክራይብ ተደርጋችኋል፣ ዝሙት እያስተዋወቃችሁ። እኛ አለን እንጂ ቻናላችን ፈቀቅ የማይል ምክንያቱም ዝሙት ስለማንደግፍ አንድ፣ ሁለተኛ ደግሞ ስንቃወም ራሱ ያልሆነው ነገር ለምን ለተመልካች እንደዚህ አይነት ነገር ይቀርባል ብለን ስንናገር ደግሞ ሪፖርት የሚያደርጉብን በጎች አሉ። እንደው እናንተ በወጣችሁበት ያስቀራችሁ። የምሬ ነው የምላችሁ፣ ያስቀራችሁ አይለፍላችሁ። ሌላ ምንም አይደለም። የምሬ ነው የምላችሁ። እናንተ እንደዚህ አይነት ሰዎች የሆነ ሪፖርት እንደዚህ እጃችሁ ይቆመጥ፣ በቃ አይታዘዝላችሁ፣ ፓራላይዝ ይሁንባችሁ። የምር እንደዚህ ሪፖርት ስታደርጉብን ማለት ነው። የብዙዎቻችን ቻናል አይደል እንደ የተገደለው የሚገል በሽታ ይግደላችሁ። ያ ማለት ዝሙት ስለማንደግፍ ነው። ለማንኛውም አሁን ጌሙም ደርሰዋል ውድ ቤተሰቦች፣ ከነገ ወዳ ነው። ሩታዬ ደግሞ እርግዝናሽ ደስ ብሎኛል፣ እንኳን ማረገሲ። ግን በቃ ህይወትሽ ላይ መተው ያልሆነ ንግግር ሲናገሩ እኔ ደስ አይለኝም። ደስ ስለማይለን እኛ በቃ አምነሽ እንድትቀበይ ወይም ደግሞ እንዲናገሩሽ አትፍቀጂላቸው። አለቅ። እውነት አትልፈስፈሽላቸው። እዛ ሄደው ይከርበቱ። ጌሙን ደግሞ እንግዲህ ዛሬ የሆነ ቪዲዮ ሰምቻለሁ። አብርሃምን ማን ነው ከሩታ ጋር ልትጫወት ከሆነ አናዋጣም፣ አንበሳ እናወርድም ሲሉ ነበረ። ለምንድን ነው የማታወርዱት? ምን ስለሆናችሁ? 50 ሺህ ብር 40 ሺህ ብር ነው። አውርዱ፣ ቀጥ ብላችሁ። እሺ አውርዱ።